ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወዶች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ እኔ ሰላም ነኝ። እንግዲህ ሳሙና ዛሬ ሰርቻለሁኝ ለመሞከር ያክል ነው፣ ግን ምርጥ የሆነ ሳሙና ነው የሰራሁት። ኢንሻአላህ ድጋሜ ላይ ደግሞ ምርጥ አድርጌ እንደምሰራ ተስፋ አደርጋለሁኝ። እዚህ ጋር ሳሙና ኮሪያ ነው። ኮሪያ ሳሙና ነው እንዳያችሁ ጫፉ ብቅ ብሏል። የኮሪያ ሳሙና እና ሁለት ክያር ብቻ እነዚህ ሁለቱ። ምክንያቱም ሌላ ሳሙና ቆንጆ ቀጠን የሚል ሳሙና መስራት ትችላላችሁ። የኮሪያው ትንሽ ወፍራም ነው ትግል ነው፣ ግን እኔ እሱ ስለምወደው ስለምፈልገው እሱን ነው ያደረኩት ማለት ነው። በመቀጠል እንግዲህ እንደዚህ አድርጌ ስለስለዋለሁኝ። እንደዚህ ስለስለ ካደረኩ በኋላ መጨረሻውን ታዋላችሁ። በዛ መቀጠል ላይክ፣ ሼር፣ ሰብስክራይብ አድርጉኝ ማለት ነው። እንግዲህ ዩቲዩብ ተረስቷል ማለት ይቻላል እና ግን እስኪ እናንተ አትርሱኝ እና እንደዚህ አድርጌ ጨርሼዋለሁ ማለት ነው። እንደዚህ አድርጌ ተጨረስኩ በኋላ ሳህን ነው የሚያስፈልገኝ፣ ብርጭቆ ሳህን ነው የሚያስፈልገኝ ማለት ነው። እዚህ ላይ አደርገዋለሁ። ካሮት አይመስልም ግን ሰላጣ የሚሰራ ምን ይመስለው። እዚህ ጋር ውሃ ጥጃለሁኝ። ያው እንግዲህ ትንሽ ስህተት ሊኖረው ይችላል። እኔ ለመጀመሪያ ጊዜ እየሞከርኩት ለሙከራ ነው። ቪዲዮም አላየሁም። ፊት ቀን ነው ያየሁት ማለት ነው። እያየሁ አይደለም የሰራሁት በራሴ ነው። ዝም ብዬ አንድ ቀን የሆነ ሰዓት ላይ ሆነ ሊሰራ አየኋት። እኔ መስኪ ዝም ብዬ በራሴ ልስራው አልኩኝ እና መጨረሻውን ታውታላችሁ ማለት ነው። እንደዚህ አድርጌ ደግሞ ክያሬን እንደዚህ ሰለስለዋለሁ ማለት ነው። ታውቃላችሁ ኮሪያዎች ክሬማቸውም ሳሙናቸውም ሁሉ ነገር የኮሪያዎች በጣም ቆንጆ ነው ማለት ነው። እና እንደዛ ስለሆነ ኮሪያ ሳሙናን የመረጥኩት ማለት ነው። እንደዚህ ሰልስዬ ጨርሻለሁ ክያሬን። እና በኢትዮጵያ ክያር ማለት ዝኩኒ መሰለኝ፣ ዝኩኒ ተሳስቼ ከሆነ አርሙኝ። እንደዚህ ካደረኩ በኋላ ስስ ልብስ ነው የሚያስፈልገኝ የሚጨምቅበት ማለት ነው። በጣም ውሃውን ብቻ የሚያወጣልን ማለት ነው። እሱ ነው የሚያስፈልገኝ። እንደዛ አደርገዋለሁ። እንደዚህ ካደረኩ በኋላ እንትኑ ሳሙናው እዛ ጋር እየቀለጠ ነው ያለው። እሱን ያን በዚህ ጨምቀዋለሁኝ። በዚህ ጥቅልል አድርጋችሁ ይዛችሁ። ውሃው ደግሞ ማሻአላህ ተባረከ ረህማን ትልልቅም አይደለም ክያሩ ማሻአላህ እንዴት እንደወጣ ውሃው አያችሁ። በጣም ቆንጆ ውሃ ነው ያወጣሁት። ሳሙና ያበረክትላችኋል። አገር ቤት ለምሳሌ አንድ ሳሙና ገዝታችሁ ሌላ አንድ ብታተርፉ ሁለት ቢሆንላችሁ የትና የት ነው ጥቅሙ? ምክንያቱም ኢትዮጵያ ውስጥ ሳሙና በጣም ተወዷል ተብሏል። አንድ ቀለል ያለ ሳሙና 50 ብር ነው የምንገዛው ምናምን እያሉ ነበር ሆነ ሰዓት ላይ። አሁን እንደውም የበለጠ ሳይጨምር አይቀርም። እዛ ካደረኩ በኋላ እዚህ ጋር ደግሞ ያን የጨመኩትን የክያሩን ይሄን እንትኑን አልጥለውም። ለሆነ ማስክ ነገር መጠቀም እንችላለን። እንደዛ አድርገን የሆነ ነገር ጨምረን ማለት ነው። እሱን ደግሞ በኋላ ላይ ያሳያቸዋለሁ ማለት ነው። እንደዚህ አድርጌ ውሃው ላይ ሞቀው ውሃው ላይ አደረኩት። እንዳልኳችሁ ቪዲዮ እያየሁ አይደለም፣ በራሴ ዝም ብዬ በቃ በራሴ እየሰራሁት ነው ያለሁት። ሙቀዋል እንደዛ ማስላለሁ፣ ግን በጣም ይወፍራል። ውሃ ይደረግ ነው ሌሎች ሲያርጉ ውሃ ያርጉበት አላቅም። የነሱ ቅጥን ያለ ነው እና የኔ እንደዚህ ነው የሆነው። ግን መጨረሻ ላይ ያለው ነገር በጣም አስደስቶኛል ማለት ነው። ታውታላችሁ። አሁን እንደዚህ አመስለዋለሁ እስከሚቀልጥልኝ ድረስ። ግን አጂና ታውቃላችሁ፣ የስንዴ ሊጥ ነው የመሰለው። በቃ የስንዴ ሊጥ ግን ሰሞኑን ተመችቶኛል። የእውነት ነው የምላችሁ። መጨረሻ ላይ ታውቃላችሁ። እናንተ ደግሞ ላይክ፣ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ አበረታቱኝ። በድጋሚ ሌላ ቆንጆ ሳሙና ሰርች ያሳያችኋለሁ ማለት ነው። አንደኛ እኔ ለእውነት ለመናገር እዚህ ጋር ብር ካለን የፈለግነውን ሳሙና ገዝተን መጠቀም እንችላለን። ይሄን ያክልም እንደ ሀገር አንድ ነገር ስናስብ ግን በነገራችን ላይ አንድ እዚህ ሀገር ላይ ሳውዲ ላይ ወጪ ስናወጣ በኢትዮጵያ ምንዛሬ አታስቡት። ምክንያቱም ትጨናነቃላችሁ። እዚሁ ባላችሁበት ሀገር በቃ ቀለል አድርጋችሁ አስቡት ማለት ነው። በምንዛሬ አታስቡት እና ያገኘነውን ነገር ገዝተን መጠቀም እንችላለን። ነገር ግን ኢትዮጵያ ውስጥ በጣም ሁሉም ነገር ውድ ስለሆነ ይሄንን ከሌላ ነገሮች ጋር ቀላቅለን ሳሙና ሰርተን ሳሙናችንን አበርክተን የፊት ሳሙና የሰውነት ሳሙናዎችን መስራት እንችላለን። እቃዎችን ምናልባት በቅርብ ካላገኘ እቃዎችን ከዚህ ከቡካምሳም ሆነ ከሌላ ቦታ ከሺኤን ላይም ገዝተን ይዘን መሄድ እንችላለን ማለት ነው። ለዛ ላይ ያብቃንና እና ሙያ እስከሚያረጁ ነው ይባላል በሀገራችን ማለት ነው። እና እንደዚህ ሆኖ ቀልጦልኛል። የክያር ውሃዬን ጨርሼ ያደረኩት እሱ ግን ምንም ትዝ አላለውም። ውሃ ላደርግበት ብዬ ፈረፍ አያችሁት። እንደዚህ ነው የሆነው። በቃ ከዚህ በላይ እንትን አላለኝም። እንደዚህ ነው የሆነው ማለት ነው። በቃ እንደ ሙጫ በጣም ኃይለኛ ሆነብኝ። ውሃ ላደርግበት ብዬ ሳስብላ በኋላ ላይ ደርቅልኝስ ብዬ ፈራሁ ማለት ነው። እንደዛ አድርጌ ቃያን ይሄንን ቃያን እዚህ ጋር ያገኘሁት ለጊዜው ቃ ይሄንን ነው።
እዚህ ጋር አረገዋለሁ ማለት ነው። ትንሽ ወደዛ ቪዲዮ አይታይም ፊቴ ይገባል ብዬ ስለምፈራ አልታየም፣ ግን መጨረሻው ይታያችኋል ማለት ነው። እስከዛ እናንተ ላይክ፣ ሰብስክራይብ እያደረጋችሁ እያበረታታችሁኝ እዩት፣ ተጠቀሙበት ማለት ነው ውዶቼ። እና አትናቁ። እንደዚህ አይነት ነገሮች ሲታዩ እናንተ በፈለጋችሁት መልኩ በሚስማማችሁ መልኩ በብዙ አይነት ነገር ይሰራል። በሬት ይሰራል፣ በሮዝመሪ ይሰራል፣ በብዙ አይነት ነገር ይሰራል። እና እየሰራ ነው ካያችሁት፣ ገና ከእሳቱ ከመውጣቱ ራሱ እየወፈረ ነው። እኔ እንደሚመስለኝ ግን እስቲ ቆይ ሌላ ቦታ ቪዲዮ ያለሁኝ እንጂ ውሃ ይጨመርበታል ወይንም የኔ ክያሩ አንስቶታል ማለት ነው። እና እንደዚህ በዚህ መልኩ እንደዚህ ሆኖልኛል። እውነት ለመናገር ማሻአላ ነው። መጨረሻውን ታውታላችሁ ማለት ነው። ያያችሁት እንዴት እንደወፈረ። እኔ ብዙ ጊዜ ግን ሳሙና ከዚህ በፊት ቪዲዮ ሳይ ያኔ ፈሰስ የሚል ቀጫጭ ነው። እንደውም አንዷ ፍሪጅ ውስጥ አስገብቼው ለተወሰነ ጊዜ ምናምን የኔ ፍሪጅ ምናምንም አላስገባም፣ ውጭ ላይ ነው የማደርገው። እስኪ ያለውን ነገር እናያለን። ፍሪጅ ውስጥ ታይቀመጥ ይረጋል አይረጋም። የዚህ ጋር ደግሞ የቅድም ያልኳችሁን እንግዲህ ቡና ዱቄት አረኩበት፣ ከዛ ስኳር አደረኩበት። እስከዛ እንትን የሳሙና እስከሚቀልጥልኝ ድረስ እንደዛ አድርጌ ሙስጥ የሚቀልጥ እስከሚረጋ ድረስ ያኔ አስቀመጥኩት በረድ እስከሚል ድረስ። ከዛ እኔ ፍሪጅ አላስገባሁትም። ሙከየፍ ቦታ ቀዝቃዛ ቦታ ነው ዝም ብዬ ቁጭ ማረገው ማለት ነው። ፍሪጅ አላስገባውም። ፍሪጅ አስገባው አለች ጓደኛዬ። ፍሪጅ ምናልባት ፍሪጅ ውስጥ ገብቶ ከወጣ በኋላ የሆነ ሊቀልጥ ይችላል ብዬ ስላሰብኩኝ ውጭ ላይ አስቀመጥኩት። እስኪ መጨረሻው እናያለን ማለት ነው። እና እንደዛ አድርጌ እጅን ማስከረኩት። ያንን በጣም ቆንጆ ነው ይሄ ራሱ ከመጣት። ቡናው ደግሞ ተፈይቶ ትንሽ ውሎ ያደረ ስለሆነ ለመጠጣት ስለደበረን እንደዚህ ተጠቀመዋለሁ ማለት ነው። እንደዚህ አድርጌ ማሳጅ አደረኩት እና ፊቴ ብቅላል ብዬ ስለፈራሁ ነው ብዙ ብቅ ያላረኩት እጄን ማለት ነው ውዶቼ። አለኩል ያለን እንደዚህ አይነት ነገሮች ለሀገራችን ይጠቅሙናል። አንድ ሳሙናን 2 ካደረግን ምን እንፈልጋለን ሌላ? በ50 ብር ገዝተን መልሰን 50 ብር ካተረፍ ለቤታችን ከቻል አያችሁ። የኔ ፊልተር ምናምን ስለሌለው ነው እንጂ ጽድት ነው ያደርገኛል። እና እንደዚህ በዚህ መልኩ ደርሶልኛል። ከ3 ሰዓት በኋላ እንደዚህ ሆኖ ወጣል ማለት ነው። በጣም ቆንጆ ሆኖ ነው የወጣው። ወላሂ ነው የምላችሁ፣ ልነግራችሁ አልችልም። በጣም የሚያምር ሆኖ ነው የወጣውና እኔው ራሴ ስለምቀርጽ አለመችኝ እያለ ነው እንጂ እና በጣም ቆንጆ ነው የሆነው። ወይ ዋው ዋው እያለሁ የእውነት አያችሁ እንዴት እንደሚያምር። የሚበላ ብስኩት ነው የመሰለው የእውነት ብስኩት፣ በቃ ብስኩት ነው የመሰለው። እና ደግሞ አሁን እስኪ እየታጠብኩበት ይኳርፋል አይኳርፍም የሚለውን ደግሞ ላሳያችሁ። እየታጠብኩበት ማለት ነው። ቆንጅዬ ወላሂ ቆንጅዬ ሆኖ ነው የወጣልኝ ማለት ነው። እዚጋ ሽፉ እና ተጠቀሙ፣ ሞክሩ፣ ታይጎዳችሁም እላችኋለሁ ውዶቼ። አሁን እና አንድ ዙር ነው እንግዲህ አያችሁ። አሁን ድጋሜ ስመታው ውሃ ስለሌለው ነው ያሁኑ። ቆይታ ያውታላችሁ እንዴት እንደሚኳርፍ ማለት ነው። በጣም ቆንጆ ወላሂ። እና ለፊታችን ለቆዳችን ክያርም ቆንጆ ነው፣ የኮሪያ ሳሙናም ቆንጆ ነው። ግን እየቆየሁ ደግሞ ኢንሻአላህ ሳሙናዎችን እያቀያየርኩ ሰርቻ አሳያችኋለሁ። እናንተ ሞክሩት በቤታችሁ አያችሁ። ማለት ከዚህ ላይ ምን እንፈልጋለን? ቆንጆ አረፋት ያለው ማለት ነው የወጣው እና ቆንጆ ነው። ሞክሩ። የእውነቴን ነው የምላችሁ። ሞክሩ፣ መሞከሩ አይከፋም። ይሄን ይመስላል። ላይክ፣ ሼር፣ ሰብስክራይብ አድርጉኝ።